የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷን አስታውቃለች። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማው ትላንት ሰኞ ሚያዝያ 26 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ዋሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ ኤልዲን ሳሌም የተባበሩት አረብ ኤምሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትስ እና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪሉ ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ ኤልዲን ሳሌም በበኩላቸውም ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። ከእነዚህ ድሮኖች አንዱ መጋቢት 8 2018 ዓመተ ምህረት በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቹ ተቋም ጥያቄ መቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠዋል ማለታቸውን የሱና ዘገባ ያመለክታል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የሱዳን ጦር ሰራዊትና የሀገሪቱ የውጭ ጉዳይ ሚኒስቴር በካርቱም በአውሮፕላን ማረፊያ ላይ በተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በማለት ያቀረቡትን ውንጀላ ዛሬ ባወጣው መግለጫ ውድቅ አደረገ። የሱዳን መንግስት የኤምሬቶች ድሮን ከባህር ዳር አውሮፕላን ማረፊያ በመነሳት ትላንት በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት የከሰሰ ሲሆን በኢትዮጵያ የሚገኙ አምባሳደሩንም ለክርክር ጠርቷል። የሱዳን መንግስት የህወሓት ቅጥረኞች በሱዳን ጦርነቱ በማሳተፍ በኢትዮጵያ የግዛት አንድነትና ደህንነት ላይ ጥሰት ሲፈጽም ቆይቷል ያለው ሚኒስትሩ፣ ሆኖም ለሁለቱ ሀገራት ግንኙነት ሲባል የኢትዮጵያ መንግስት ጉዳዩን በይፋ ሳይገልጽ በትዕግስት ይዞ መቆየቱን ገልጿል። የሱዳን መንግስት የህወሓት ቅጥረኞች ወደ ምዕራብ ኢትዮጵያ ሰርገው እንዲገቡ የጦር መሳሪያና የገንዘብ ድጋፍ አድርጓል በማለት ጭምር ሚኒስቴሩ የከሰሰ ሲሆን ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች በማለትም ወንጅሏል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ መጀመሩን ዛሬ አስታውቀዋል። 6ኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ በክልሉ ፕሬዝዳንት በተጨማሪ አፈ ጉባኤ እና ምክትል አፈ ጉባኤዎችን መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ አጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በረህን በምክትል አፈ ጉባኤነት መመረጣቸውን ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ጊዜ ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጀነራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱ ባለው እርምጃ ግጭት ሊቀሰቅስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈውን የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በብሔራዊ ምርጫ ቦርድ ህጋዊ ቁናው የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውንና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል።
ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም በወቅቱ የተመሰረተውን የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፍነው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 በተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያው ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምጽ ታቅቦ በአብላጫ ድምጽ ማጽደቁን ተገልጿል። ዶክተር ደብረጽዮንን ፕሬዝዳንት የተመረጡትን በአንድ ተቃውሞና በ6 ድምጽ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግቧል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምጽ ታቅቦ ማጽደቁ ተገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበረ ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ በአገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸና የተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምጽ ውድቅ እንዳደረገው ይታወሳል። ፌዴራል ፖሊስ ሚያዝያ 21 ቀን ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ዙሪያ ሪፖርተር ጋዜጣ ስለ ገንዘብ ዘረፋ ያወጣው ዘገባ የሪፖርቱን ጠቅላላ ይዘት በአግባቡ ያልተረዳና እውነታውን ወደ ጎን የተወ የተዛባ መረጃ ነው በማለት ከሰሰ። ጋዜጣው የመንግስት ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን ሪፖርቱ እንዳመለከተ ጠቅሶ መዘገቡ ይታወሳል። ከ133 ሚሊዮን 903,000 ዶላር በላይ በምርመራ ተጣርቶ ጉዳቱን ማዳን እንደተቻለ በሪፖርት ላይ ተገልጦ ሳለ ጋዜጣው ግን ገንዘቡ እንደተዘረፈ አድርጎ ለህዝብ መረጃ አሰራጭቷል ሲል ፌዴራል ፖሊስ ወቅሷል። ጋዜጣው በተለያዩ ሲገለጽ የነበረው ጉዳይ አዲስ ነገር እንደተፈጠረና ህዝቡ እንደተዘረፈ አድርጎ ከስነ ምግባር ያፈነገጠና ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለ ተግባር ፈጽሟል ያለው ፖሊስ ጋዜጣው ሐሰተኛና የተዘባ መረጃ በማሰራጨቱ በህግ እንደሚጠየቅ አስታውቋል። በአማራ ክልላዊ ዞን ጃዊ ወረዳ የወረዳው አስተዳደር ጽንፈኛ ፋኖ ሲል የጠራቸው ታጣቂዎች ከትላንት በስቲያ እሁድ ዕለት በተለምዶ ሃይሩፍ ተብሎ በሚጠራው መለስተኛ የህዝብ ማመላለሻ ተሽከርካሪ ላይ በፈጸሙት ጥቃት 15 ሰዎች መገደላቸውን ተገለጸ። ተሽከርካሪው ከምሽቱ 11 ሰዓት ተኩል ላይ ከፍኖተ ሰላም ከተማ ወደ ጃዊ በመጓዝ ላይ እንደነበር የጠቀሰው የወረዳው አስተዳደር ታጣቂዎቹ ጅግራ ውሃ ተብሎ በሚጠራ ቦታ ላይ ተሽከርካሪውን በማስቆም ዘግናኝ ጭፍጨፋ ፈጽመዋል በማለት ከሷል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርተ ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግን ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ከአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና ኤርትራ መካከል የነበረው ወዳጅነት ተቀዛቅዟል። ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎት መናገር ከመጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማታችን መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግ የትኛውም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸውን አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር
አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናትን ጠቅሶ ዘግበው ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመላክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸውን ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱት ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመለክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨመረ። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ 169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትላንቱ አዲስ የዋጋ ተመን ከፍተኛ ተጨማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህም ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነዳጅ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረውን የነጭ ናፍጣ ዕለታዊ አቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። የጦርነቱን መጀመር ተከትሎ ከኢትዮጵያ ጋር ውል የገቡት የመካከለኛው ምስራቅ ሀገራት በግዢው ሂደትና ተገዝቶ በመቅረብ ላይ የነበረውን ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ ማስታወቃቸው ተገልጾ ነበር። በዚህም ምክንያት የነጭ ናፍጣ ዕለታዊ አቅርቦት ከግማሽ ቀንሶ በነበረበት 9.1 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ቆይቷል። የህዝብ ማመላለሻና ጭነት ተሽከርካሪዎች በብዛት የሚጠቀሙት የነጭ ናፍጣ አቅርቦት መቀነስ አገር አቋራጭ እንዲሁም የሸቀጥ ጭነት ጉዞዎች እንዲገደቡ አድርጓል። ይህንንም ተከትለውም የሸቀጦች ዋጋ ጭማሪ ተስተውሎበታል። ባለፈው ሳምንት ረቡዕ ሚያዝያ 21 መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት የነዳጅ ዲፖዎችን መሙላት ስለነበረባቸው የዓለም ዋጋ በመናሩና ቁጠባ መረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑን አስታውቀዋል። በኢኮኖሚ ውስጥ የነጭ ናፍጣ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ የተለያዩ ጫናዎች መከሰታቸው ግልጽ ነው። ከዚህ በተጨማሪ ግን በድጎማ ምክንያት መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው ብለዋል። እንደ ገንዘብ ሚኒስትሩ ገለጻ በጦርነት ምክንያት በዓለም ገበያ የነጭ ናፍጣ ዋጋ ላይ የታየው ጭማሪ ወደ ህዝብ አልተላለፈም። በሌሎች የነዳጅ አይነቶች ላይ የታየው ጭማሪ ለመደጎምም ተጨማሪ ገንዘብ ወጪ ተደርጓል። በየወሩ ሲደረግ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ ይገኛል ብለዋል። የአሁኑ ጭማሪ የመንግስትን አጠቃላይ የድጎማ ክምችት ከ300 ቢሊዮን ብር በላይ ከፍ ማድረጉን ገልጸዋል። Iran's petroleum